ስለ ላሊበላ ውቅር አብያተ ክርስቲያናት ብዙ ብጽፍ የሚያምነኝ ሰው መኖሩ በጣም ያጠራጥረኛል። እስካሁን ያልኩትንም እንኳን ቢሆን ውሸት ነው ይላሉ። ነገር ግን የጻፍኩት በሙሉ እውነት ለመሆኑ በኃያሉ እግዚአብሔር ስም እምላለሁ። እንዲያውም ከዚህ በላይ ማለት ይቻላል። ሆኖም በቀጣፊነት ስሜ እንደማይነሳ ተስፋ አደርጋለሁ ይለናል ፍራንሲስኮ አልቫሬዝ። ላሊበላን የጎበኙ ሁሉ የሚስማሙበት አንድ ነገር አለ። ይኸውም በዓይናቸው ያዩትንና በእጃቸው የዳበሱትን ጥበብ በቃላት አሟልተው መግለጽ አለመቻላቸውን። መጽሐፍ እንደማየቱ እንዳልቀለላቸው ለማሳየትም ቃላት ላሊበላን ለመግለጽ ሰነፉብን ይላሉ። በ16ኛው ክፍለ ዘመን ኢትዮጵያን ሲያስስ የነበረው ፖርቹጋላዊው ካህን ፍራንሲስኮ አልቫሬዝ ደግሞ ስለ ላሊበላ ያየውትን ሁሉ በቃላት ብጽፈውስ ማን እውነት ነው ብሎ ያምነኛል ብሏል። ቀደምት ኢትዮጵያውያን ግን የላሊበላ ጉብኝታቸውን በሁለት ስንኝ ብቻ ቃላትን እንዲህ አዘዘዋቸው ነበር። ዓይኔ ዓለማየ እግር የደርሶ የድንጋይ ወጋግራ የድንጋይ ምሰሶ እያሉ እነዚህ ዓለምን ከማየት እኩል የተደነቁት የላሊበላ ውቅር አብያተ ክርስቲያናት የሚገኙት በቀድሞዋ ሮሃ በአሁኗ የላሊበላ ከተማ ውስጥ ነው። ላሊበላ ከአዲስ አበባ 700 ኪሎ ሜትር፣ ከባህር ዳር 330 ኪሎ ሜትር፣ ከወልዲያ ደግሞ 168 ኪሎ ሜትር ርቀት 2480 ሜትር አማካይ ከፍታ ላይ ስትገኝ ለኑሮ ተስማሚ የሆነ ወይነ ደጋ አየር ንብረት ታድላለች። ላሊበላ በውስጧ የሚገኙት እጹብ ድንቅ ውቅር አብያተ ክርስቲያናት ምክንያትም በዓለም መድረክ ከታላላቅ ከተሞች በላይ ስሟ የገነንና ለጉብኝት ተመራጭ ከተማ ናት። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ እንደ አውሮፓውያን አቆጣጠር በ1978 በዓለም ቅርስነት የተመዘገቡት እነዚህ የላሊበላ ውቅር አብያተ ክርስቲያናት በ12ኛው ክፍለ ዘመን በቅዱስ ላሊበላ ከወጥ አለት እንደተፈለፈሉ ታሪክ ይመሰክራል። በሶስተኛው ምድብ የሚከፈሉት አብያተ ክርስቲያናቱ በመጀመሪያው ምድብ ቤተ መድኃኔ ዓለም፣ ቤተ ማርያም፣ ቤተ ሚካኤል ወይንም ቤተ ጎለጎልታ፣ ቤተ መስቀል፣ ደብረ ሲናና ቤተ ደናግል ሲመደቡ፣ ሁለተኛው ምድብ ቤተ አማኑኤል፣ ቤተ መርቆሪዎስ፣ ቤተ ገብርኤል ወሩፋኤልና ቤተ አባ ሊባኖስን ሲይዝ፣ በሶስተኛው ምድብ ደግሞ ቤተ ጊዮርጊስ ይገኛል። በየምድቡ የሚገኙ 11ዱም አብያተ ክርስቲያናት ሁሉም ማራኪና እጅግ አስገራሚ ቢሆኑም በመጠንና በረቂቅ የኪነ ህንጻ አሰራር ጥበባቸው አንዱ ከሌላው ይለያያሉ። በምድብ አንድ የሚገኙ አብያተ ክርስቲያናትን ስንመለከት በምድብ አንድ የሚገኙ ውቅር አብያተ ክርስቲያናት በምድራዊ ኢየሩሳሌም የተወከሉ ሲሆን ሰሜን አቅጣጫ ላይ ይገኛሉ። በዚህ ምድብ በቅዱስ ላሊበላ መጀመሪያ እንደተሰራች የሚታመነው ቤተ ማርያም ትገኛለች። ቤተ ማርያም የተፈለፈለችው ምድር ቤትና ፎቅ ሆና ሲሆን ክፍሎቿ፣ አምዶቿ፣ በርና መስኮቶቿ ሁሉም ሃይማኖታዊ ምሳሌ የተሰጣቸው የተሰሩ ናቸው። ለአብነትም ፎቁ ላይ የሚገኙት 7 ክፍሎች የሰባቱ ሰማያት ምሳሌ፣ 12ቱ አምዶች የ12ቱ ሐዋርያት ምሳሌ እንዲሁም የክርስቶስ ህቡዕ ስሞች እንደተጻፉበት የሚታመነው 13ኛው አምደ ብርሃን የወልድ እግዚአብሔር ምሳሌ ናቸው። ቤተ ማርያም ከሌሎች ውቅር አብያተ ክርስቲያናት በተለየ ጥንታዊ ስዕሎች የሚገኙባት ድንቅ ቤተ ክርስቲያን ናት። ከውቅር አብያተ ክርስቲያናቱ በግዝፈቱ ቀዳሚ የሆነው ቤተ መድኃኔ ዓለም የሚገኘው በዚሁ ምድብ ነው። ቤተ መድኃኔ ዓለም ከስፋቱ ጋር ተያይዞ 38 የውስጥና 34 የውጭ በድምሩ 72 አምዶች አሉት። ቤተ ክርስቲያኑ በገቢረ ተአምራቱ ብዙ የሚታወቀው የአፍሮ አይገባ መስቀል መገኛም ነው። ሌሎቹ በዚህ ምድብ የሚገኙ አብያተ ክርስቲያናት ማለትም ቤተ መስቀል የተወሰነ ክፍሉ ከዋሻ ጋር በማያያዙ፣ ቤተ ደናግል ዋሻ ውስጥ በመሰራቱና ቤተ ሚካኤል ወይንም ቤተ ጎለጎልታና ቤተ ደብረ ሲና አንድ ጣሪያ በመጋራታቸው የተለየ ገጽታንና ውበትን የተላበሱ ናቸው።
በምድብ 2 የሚገኙ አብያተ ክርስቲያናትን ስንመለከት ደግሞ በምድብ 2 የሚገኙ ውቅር አብያተ ክርስቲያናት በሰማያዊ ኢየሩሳሌም የተወሰኑ ሲሆን በሰማያዊ ኢየሩሳሌም የተወከሉ ሲሆን ከመጀመሪያው ምድብ ደቡብ አቅጣጫ ላይ ይገኛሉ። በዚህ ምድብ በረቂቅ ኪነ ሕንፃ ጥበብ በመሰራቱ ጎብኚዎችን የሚያስደምመው ቤተ አማኑኤል ይገኛል። የቤተ አማኑኤል በጽርሐ አርያም አምሳል ውጫዊ ገጽታ የቀደመውን የአክሱማውያን የኪነ ሕንፃ ጥበብ መሰረት እጅግ ተውቦ በፎቅና ምድር ቤት የተሰራ ልዩ ቤተ ክርስቲያን ነው። ቤተ ገብርኤል ወሩፋኤል በቅርቡ ጥገና ተደርጎለት በጥሩ ሁኔታ የሚገኝ ቤተ ክርስቲያን ነው። ቤተ ክርስቲያኑ በፎቅና በምድር ተከፍሎ የተሰራ ሲሆን መቅደሱ ሲሰራ መግቢያ አልነበረውም። ሌላው በዚህ ምድብ የሚገኘው ቤተ ክርስቲያን ቤተ አባ ሊባኖስ ነው። ቤተ አባ ሊባኖስ ዙሪያው ወይንም ግድግዳው በልዩ ጥበብ አለቱ ተጠርቦ የተሰራ ሲሆን ጣሪያው ከአለት ቋጥኙ ጋር እንደተያያዘ ይገኛል። ቤተ መርቆሪዎስ ደግሞ በገነት አምሳል የተሰራ በዚህ ምድብ የሚገኝ ቤተ ክርስቲያን ነው። ከዚህ ቤተ ክርስቲያን የሚያደርስ የጨለማ ዋሻ መንገድ አለ። የጨለማ ዋሻው የሲኦል ምሳሌ እንዲሆን ተደርጎ የተፈለፈለ ሲሆን መንገዱ ተጠናቆ ከዋሻ ሲወጣ በገነት የተመሰለው ቤተ መርቆሪዎስ ይገኛል። ለዚህም ነው በርካታ አማኞች ብርሃን በሌለበት የዋሻ መንገድ ተጉዞ ዋሻውን ሲወጡ ከኩነኔ ወደ ጽድቅ ወይንም ከሲኦል ወደ ገነት እንደተሸጋገሩ የሚቆጥሩት። ይህ የዋሻው ውስጥ የጨለማ መንገድ ለአማኞቹ ብቻ ሳይሆን ለጎብኚዎችም ልዩ ስሜትን የሚፈጥር አስደሳች ገጠመኝ ነው። በምድብ 3 የሚገኙ ቤተ ክርስቲያንን ስንመለከት ቤተ ጊዮርጊስ በምድራዊና ሰማያዊ ኢየሩሳሌም ምድብ ከተወከሉት አብያተ ክርስቲያናት ደቡብ ምዕራብ አቅጣጫ በቅርብ ርቀት በ3ኛው ምድብ ብቻውን የሚገኝ ቤተ ክርስቲያን ነው። ቤተ ጊዮርጊስ በውብና አስደናቂ አሰራሩ ምክንያት ከኢትዮጵያውያን አልፎ በዓለም ሕዝብ ዘንድ ሁሉ በልዩ ሁኔታ የሚታወቅና የሚደነቅ ቤተ ክርስቲያን ነው። ብዙ ጊዜም የላሊበላ ውቅር አብያተ ክርስቲያናት ሁሉ ምልክት ተደርጎ ይወሰዳል። ቤተ ጊዮርጊስ የቅዱስ ላሊበላ የመጨረሻ ስራው ሲሆን በኖህ መርከብ አምሳል የተሰራ ነው። ቤተ ክርስቲያኑ በመስቀል ቅርጽ ከላይ ወደ ታች እጅግ አስገራሚ በሆነ ጥበብ ተፈልፍሏል። በአሰራር ጥበቡ ረቂቅነት ጎብኚዎችን ሁሉ በአግራሞትና ባድናቆት አፍ የሚያስይዘው ቤተ ጊዮርጊስ 12 ክፍት መስኮቶች፣ 9 ዝግ መስኮቶች፣ 3 በሮችና 7 ደረጃዎች አሉት። የጸበል ቦታና አነስተኛ ዋሻዎችንም ከቤተ ክርስቲያኑ በቀኝና በግራ ይገኛሉ። ከላይ በ3 ምድብ የቀረቡት በቅዱስ ላሊበላ በ12ኛው ክፍለ ዘመን የተፈለፈሉት 11 አብያተ ክርስቲያናት ሁሌም ቢታዩ ድንቅና የማይጠገቡ ናቸው። ለዘመናት የቆየ የውሃ ማፋሰሻ ቦዮች እና ከአንዱ ቤተ ክርስቲያን ወደ ሌላው በቀላሉ መንቀሳቀስ የሚያስችሉ የእግረኛ መንገዶችም አሏቸው። እነዚህ ውድ ቅርሶች ከጉዳት ለመጠበቅ ከዓመታት በፊት ለተወሰኑት መጠለያ ተሰርቶላቸዋል። በላሊበላ ከተማና አካባቢው እነዚህን እጹብ ድንቅ ቅርሶች ብቻ አይደለም ያሉት። በዙሪያዋ ከላሊበላ ውቅር አብያተ ክርስቲያናት መፈልፈል በፊት እና በኋላ የተሰሩ በርካታ አብያተ ክርስቲያናት ይገኛሉ። ከሃይማኖታዊ የመስህብ ቦታዎች በተጨማሪ እንደ አቡነ ዮሴፍ አይነት ማራኪ የተፈጥሮ መስህብ ቦታዎችም አሉ። ጎብኚዎቹ በምቹ የላሊበላ ከተማ አገልግሎት ሰጪ ተቋማት ማረፊያቸውን አድርገው በቅርብ ርቀት የሚገኘውን የማይረሳ ትዝታ የሚያጎናጽፍ ሐሴትን የሚፈጥሩና መንፈስን የሚያረኩ የመስህብ ቦታዎችን መጎብኘት ይችላሉ። በላሊበላና አካባቢው እንደ ማይ ማርያም፣ ቀደምት ሚካኤልና ወፋርግፍ ሚካኤል ቤተ ክርስቲያንን የመሳሰሉ የአርኪኦሎጂ ጥናትና ምርምር ስራዎችም ይገኛሉ። ውድ የሄብሮን ሚዲያ ተከታታዮቻችን እነዚህንና መሰል ሃይማኖታዊና መንፈሳዊ እንዲሁም ታሪካዊ ክዋኔዎችን እናስደምጣችኋለን። ሚዲያችን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትሆኑ በድጋሚ እየጠየቅኩኝ እግዚአብሔር አስጀምሮ ስላስጨረሰን ለዘላለሙ የተመሰገነ ይሁን። አሜን።